ሌላ በኩል የጸጥታ ተቋማት እንደምታውቁት በተለያየ ፖለቲካው ተከትሎ የህወሓት በላይነትን ብቻ የሚያቀነቅኑ ግሩፖች ሰርተው የተዳከመ የጸጥታ ተቋማት ይዘን ነው ባለፉት በመጀመሪያዎቹ 1-2 ዓመታት መንግስትን ይዞ ለመሄድ ጥረት ሲደረግ ነበር። በዛ ላይ ይሄ ሀገር እንደምታውቁት ከፍተኛ የሆነ የሀሳብ ልዩነት ያላቸው ምሁራን ወዲያው የሚያላጓት ሀገር ነች። እነዚህ የሀሳብ ልዩነቶች ደግሞ በየጊዜው ችግር እየፈጠሩ አንዱ ችግር ሲፈታ ያ እየተከተለ ያ ሲፈታ ደግሞ ሌላ አዲስ ነገር እየመጣ በአስቸጋሪ ሀገሮች ውስጥ የቆየበት ሁኔታ ነው የነበረው። እንደ ሀገር ተስፋ የጣለባቸው ትልቅ ፕሮጀክቶች ህዳሴ ግድብን ጨምሮ ኮይሻን ጨምሮ እዚህ ቅርብ ያለውን መቀጠል ሳይችሉ ቀርተው ተንገዳግደው ቆመው እነዚህ ነገሮች ማስቀጠል ይቻላል አይቻልም የሚባል ፈተና ውስጥ የነበረ ሀገር ነው የነበረው። እነዚህ ብዙ ጊዜ ስናነሳቸው የነበሩ ጉዳዮች ስለሆኑ የምታስታውሷቸው ይመስለኛል። ግን በፖለቲካ መስኩም በጸጥታ መስኩም በኢኮኖሚ መስኩም በጣም ከፍተኛ ፈተና ውስጥ ነው ያለፍነው ባለፉት ዓመታት። ያል በቃ ብሎ ያው እንደምታውቁት ህወሓት በጀመረው ጦርነት በጣም ከባድ ጦርነት ውስጥ ነው የቆየው። እንዴት አስቸጋሪ ፈተና እንደነበረ የትላንት ጉዳይ ብሎ ሁላችንም እናስታውሰው። ሀገር ሊያፈርስ የሚችል አደጋ ከውስጥና ከውጭ ጠላቶቻችን አንድ ላይ ሆነው ይቺን ሀገር ይህንን ህዝብ በጣም የፈተኑበት ከባድ የፈተና ጊዜ ውስጥ ነው ያሳለፈው። ነገር ግን ያለፉትን ዓመታት ስናይ የፈተና ጊዜ ሳይሆን ብቻ ሳይሆን ደግሞ የስኬት ጊዜያት ብሎ ነው። እነዛ ሁሉ ፈተናዎች እንዳመጣጣቸው ማሸነፍ እንደምንችል ደግሞ ያየንበት ህዝብ ጥሩ አመራር ካገኘ አንድ ላይ ያለውን ጉልበት ካረባረበ ደግሞ ሩቅ መሄድ እንደሚችል ደግሞ ያየንበት ጊዜ ነው። እነዛን አስቸጋሪ የኢኮኖሚ ፈተናዎች በብልሃት ማለፍ ይችላል። የመንግስት ደሞዝ መክፈል ብቻ ሳይሆን ትልቅ ፕሮጀክቶችን መጨረስ የሚችል ኢኮኖሚ፣ አዳዲስ የእድገት ምንጮችን ማውጣት የሚችል ኢኮኖሚ፣ ዛሬ የምንኮራባቸውን ትልቅ ፕሮጀክቶች መጨረስ እንደምንችል በዛ ስራ ውስጥ ሆነን ማየት ይቻልበት። የህዳሴ ግድብ ለብዙ ሰው እንደቀላል ነገር ያያዋል። 3 ጊዜ የውሃ ሙሌት ማካሄዳችን በጣም ከባድ ፈተና ነበር። በቅርበት ከመከታተላቸው ፕሮጀክቶች አሉ ስለሆነ በደንብ አውቀዋለሁ። አንዳንድ ጊዜ ሲሚንቶ እዛ ለማድረስ ወታደር መከላከያ በእግሩ እየተጓዘ ፈንጂ እየጠረገ በጣም አስቸጋሪ ፈተና የጦርነት ቀጠና ሆኖ ቢኮዝ የጠላቶቻችን አይን ይሄንን የኢትዮጵያ ሕዝብ ኩራት የሆነ ፕሮጀክት እንዳንጨርስ ነበረ። በዛ አይነት አስቸጋሪ ትግል ውስጥ ነው የታለፈው። እንደዛ ኢቭን ጠቅላይ ሚኒስትሩ መጠበቅ እንኳን መቻላቸው እርግጠኛ ያልሆንባቸው የጸጥታ ተቋማት ዛሬ በአዲስ መንገድ ተደራጅተው ከውስጥና ከውጭ ጠላቶቻችን አንድ ላይ አብረው አቅማቸውን አስተባብረው ሀገር ለማፍረስ የከፈቱትን ጦርነት በአሸናፊነት ተወጥቶ ዛሬ ዓለም ተመልሶ ይህች ሀገር ትፈርሳለች ከኢትዮጵያ ውጡ ሽሹ ያሉ ሀገራት አማሮቻችንን በክብር የሚቀበሉበት ደረጃ ላይ ደርሰን ያለ ነው። ይሄ በጣም ትልቅ ስኬት ነው። ዛሬ ሀገራችንን ጠላት ሊፈታተን በማይችልበት ደረጃ ጠንካራ የመከላከያ አቅም መገንባት ችለን የጸጥታ ተቋማት ፈርሶ እንደመገንባት ማለት ነው። ኢትዮጵያዊ መልክ ይዘው ከሁሉ የኢትዮጵያ ክፍል የኢትዮጵያን ሕዝብ የወከሉ ሆነው ለሁሉ ኢትዮጵያዊ የሚሆን መልኩ እንደገና እንዲደራጁ ደረገበት ሁኔታ ነው ያለው። በኢኮኖሚ መስክ ሰፋፊ የማሻሻያ ስራዎች ተሰርተው የሀገር በቀል ኢኮኖሚ ማሻሻያ የምታስታውሱት ነው።
የእድገት ምንጫችን ሰፊ ነው። ግብርናችን አቅም አለው። ስንዴ እየለመን መቆየት የለብንም። ደቡብ ምዕራብ ላይ ይሄን ትልቅ አቅም ይሄን የልማት አቅም ያየ ሰው ሀገራችን ባለፉት ብዙ 10 ዓመታት 100 ዓመታት እርዳታ ስትቀበል መኖሯን ሲያይ ሊያመው ይገባል። ከሰራን እኛም ሌላ መትረፍ እንችላለን፣ ማምረት እንችላለን። በጣም ያልተነካ ሰፋፊ የቱሪዝም አቅም አለን። ይሄንን በደንብ አልምተን ለዓለም አላቀረብንም። ይሄንን ማድረግ አለብን። ሰፋፊ የምርት ስራዎች ማኑፋክቸሪንግ ስራዎችን መስራት እንችላለን። ብዙ ወጣት አለ ተምሮ አቅም ያለው ሂሳብ፣ ሳይንስ የተማረ አይቲ የተማረ ይሄን በደንብ እናደራጀው። ትልቅ ቴክኖሎጂ ሀሳቦችን ሊያመነጩ የሚችሉ ወጣቶች አሉ። እነዚህ ወደ ስራ ማስገባት አለብን ብሎ ያሰበ ሰፊ የኢኮኖሚ ማሻሻያ የተደረገበትና የተሳካ ስራ የተሰራበትም ዓመት ነው የነበረው። ዲሞክራሲ ተቋማትን በተመለከተ ጨክነን ተቋም መገንባት አለብን። እዚህ ሀገር ላይ የምርጫ ቦርድ እንዴት ሾም እንደተደረገ ሁላችሁም ታስታውሱት ነው። አመራር ውስጥ ያሉ ሰዎች መቼም ያሉ ፈተና ነበር የነበረው። በጣም ከባድ ፈተና ግን ግድ የለም ቢፈትነንም ጠንካራ ተቋም መገንባት ነው የሚሻለው። የዲሞክራሲ ልምምድ ትዕግስት የሚጠይቅ ነው፣ የሚፈትን ነው በሚል ቁርጠኝነት ጠንካራ የዲሞክራሲ ተቋማት የፍትህ ተቋማት ያው ገና የተጀመረ ስራ ነው። በቀጣይነት በሰፊ ምንድንበት ይሆናል። የሚዲያ ነፃነት በዛ ትሎ ይሆናል እንጂ የሀሳብ ነፃነት በምን ያክል ደረጃ እየተንሸራሸረ እንደሆነ የምናየው ነው። ከሁሉም ነገር በላይ ግን እቺ ሀገር የሁላችን ማንም ባይተዋር መሆን የለበትም። ግማሹ ኬንያ ተሰዶ፣ ግማሹ ጀርመን ተሰዶ፣ ግማሹ አሜሪካው ነው፣ ግማሹ ሱዳን ነው። ሀገር መግባት አትችልም እየተባለ ነው ደግሞ ሀገር መውጣት አትችልም ተብሎ በሀገሩ ታስሮ መቆየት የለበትም። ሀገር የሁሉም ነው። በ10 ሺዎች የሚቆጠሩ በርካታ እስረኞች ከእስር ቤቱ ተደርጎ የትኛውንም የፖለቲካ ሀሳብ የሚያራምድ ቡድን በነፃነት ሀገር ውስጥ እንዲንቀሳቀስ ና ብሎ ተጋብዞ ገብቶ ይሄ በራሱ ያመጣው ቻሌንጅ አለ፣ በኋላ መጣበታለሁ። እንደዛ ሆኖ ግን ሀገር የሁላችንም ነው የሚል ሰፋፊ የሪፎርም ስራዎች ተሰሩበታል። በሰራነው የኢኮኖሚ ሪፎርም ስራ አደጋን መቋቋም እንደምንችል በደንብ ያየንበት ጊዜ ነበር። 4-5 መዓት ፈተና በአንድ ጊዜ የመጣበት ጊዜ እንዳለፉት ዓመታት የለም። ድርቅ፣ የጎርፍ አደጋ፣ ኮቪድ፣ ጦርነት እና ከዛ ጋር ተያይዞ የሚመጣው ነገር የዓለም አቀፍ ተጽዕኖ የዓለም አቀፍ ተቋማት ኢትዮጵያን በዚህ ማሸነፍ የሚቻል መስሏቸው ብድር ከልክለው ድጋፍ ከልክለው አስቸጋሪ አጣብቂኞች የከተቱ ጊዜ ነበር። እነዚህ ሁሉ 5-6 መዓቶች ተቋቁመን ጠንካራ ህዝብ ስለሆነ ሳንንገዳገድ እነዛን ችግሮች አልፈን ቅድም እንዳልኩት አሁን አንገታችንን ቀና አድርገን ሀገር ትፈርሳለች ብለው መዓት ያወረዱ ሰዎች አንገታቸውን ደፍተው አፍረው እውነትም እቺ ሀገር የተለየ ተአምር አላት፣ የተለየ ጽናት አላት ብለው በአደባባይ ማንሳት እንዲችሉ የተደረገበት ሁኔታ ነው። በተለይ ግን የቅርብ ነገሮችን ለማንሳት ከጦርነቱ ጋር ተገናኝቶ የገጠመን ፈተና በጣም ከባድ ፈተና ነበር። ይህን ጦርነት ማሸነፍ የተቻለው እያንዳንዱ ኢትዮጵያዊ ከደቡብ ጫፍ እስከ ሰሜን ጫፍ፣ ከምስራቅ ጫፍ እስከ ምዕራብ ጫፍ አንድ ላይ ሆ ብሎ ተብሎ የዘመተው ዘምቶ ገንዘብ ያዋጣው ዋጣው ሁላችሁም የምታውቁት በየአካባቢያችን የኢትዮጵያን ለማጽናት የሀገራችንን ሰላም ለማረጋገጥ ሁላችንም
በግል በጋራ አስተዋጽኦ አድርገን ያን ከባድ ፈተና ማለት ነው። እነዚህ ፈተናዎች በአጠቃላይ የሚያሳዩ የፈተናው መዓት ከኛ የጋራ አቅም በላይ እንዳልሆነ ነው ማስታወስ ጠቃሚ የሚሆነው። ለዚህ ነው ምን ነበሩ ፈተናዎቹ፣ እንዴት አለፍናቸው ስለሚረሳ ማለት ነው። ሰው ይረሳል። ሀገር ሊፈርስ ነው ብለን የሰጋንበት ዛሬ ዓመት ተኩል አካባቢ የነበረውን ስጋት ዛሬ ረሳና ዛሬ ደግሞ ስለመጣው አዲስ ችግር በአዲስ መንገድ እናነሳለን። ስለዚህ ማስታወስ በጣም ይወጣል። አሁን ያለንበት ሁኔታ ምንድን ነው የሚመስለው የሚለው ነገር ካነሳን በእኛ ግምገማ በጣም በርካታ ፈተናዎችን አልፈናል። ጥቃቅን ፈተናዎች አሁን አይኖሩ። እነዚህ ጥቃቅን ፈተናዎች ግን ህዝብ በደንብ ተረድቷቸው ምንጫቸው እንደሆነ አውቆ ከታገላቸው ብዙ የሚያንገዳግሙ ነው። ዋና ከባድ ፈተናዎችን አልፈናል። የሰሜኑን ጦርነት በተመለከተ እንደምታውቁት ሰላም ስምምነት ተፈርሟል። የሰላም ስምምነት ኢትዮጵያ ያሸነፈችበት የሰላም ስምምነት ነው። ሁላችንም በጋራ በሰራነው ስራ በምንም መልኩ እናንተን ማሸነፍ እንደማይቻል የተረጋገጠበት የሰላም ስምምነት ነው። መንግስት ይህን የሰላም ስምምነት ለመተግበር በጣም በቁርጠኝነት ሳይጠበቅ አንዳንድ ጊዜ በህወሓት በኩል ያልተሰሩ ስራዎች ባሉበት ጊዜ እንኳን ያንን ሳይጠበቅ መንግስት በቁርጠኝነት ህዝባችን በተለይ የሰሜኑ ትግራይ አካባቢ ያለው ህዝባችን የሰላም አየር እንዲተነፍስ ለማድረግ በጣም ሰፋፊ ስራዎች ተሰርተዋል። በቁርጠኝነት ሰላሙ እንዲመጣ ኢትዮጵያውያን በሙሉ የሰላም አየር እንዲተነፍሱ መንግስት በቁርጠኝነት እየሰራ ይገኛል። አሁን ያለበት ሁኔታ በአጠቃላይ ተስፋ ሰጪ ሁኔታ ያለው በህወሓት በኩል ከባድ መሳሪያ የመፍታት ስራ ተሰርቷል። በቀጣይነት የሽግግር መንግስት ተቋቁሞ ክልሉ ወደ ተለመደው የሰላም የልማት ስራ እንዲመለስ የሚሰራ